ባልና ሚስቶች ነበሩ። እናንተ በደህና ካዳመጣችሁኝ ሁለት ታሪክ ነግራችኋለሁ፣ ግን የመጀመሪያውን ልንገራችሁ። የምታለቅሱም ከሆነ ሶፍት ሰጣችኋለሁ። እና ባልና ሚስት አብረው ሲኖሩ አንድ ቀን ሚስቲቱ እንትን ትሰራለች፣ የዶሮ ወጥ ስትሰራ ከውጭ መጣና ለማኝ ቤቱን ቆረቆረ። አቤት አለች እሷ። ቤቶች አቤት፣ አላህ ከሰጣችሁ ነገር ላይ ርቦኛልና እባካችሁ ህይወቴን ማተርፍበት ትንሽ የሚበላ ነገር ስጡኝ አላቸው። ከዛ ባልየው ደግሞ ውጭ ማን ነው ይሄ ቤት ውስጥ አለ ነበር። አሁን ዶሮ ወጥ እየሰራኝ ነው ብያቸዋለሁ። ሲመጣ እንጀራውን ቀረባ አደረገችና አንዱ የታፋ ዶሮ አለ አይደል፣ ያንን አድርጋ ሰጠች። ለለማኝ ነው። ሹፉ እስማዑ ኢለየ ሽወይ። ከዛ ባልየው በቅ ሲል አንዱ የዶሮ ታፋ እና እንጀራ ቀርቧል። አለ እንግዲህ አሁን ጸጉሩ ቆመ። ያለኔ ፍቃድ እንዴት ትሰጣለች አለ። መጣና እሷን ያው አነሳላት በጥፊ በርግጫ ብሎ እንደፈለገ ካደረገ በኋላ ፈታት። ነገሩ ረዝሞ ማለት ነው፣ ታሪኩን ሳናስረዝሞ በቀጭ ነው። ከዛ በኋላ አሁን ተፋታች። እቺ ሴት ተቸግራ ስትኖር አሁንም ባል የሚባለው ነገር መጣ፣ አገባች። አሁንም ሲኖሩ በዛችው ቀን በዛችው ሰዓት የዶሮ ወጥ እየሰራች ቤቶች ሰላም አለይኩም ርቦኛል፣ እባካችሁ አላህ ከሰጣችሁ ነገር ላይ ራቤን የሚያስመልስ ነገር ስጡኝ አለና ለማኝ ባልየው ቤት ቁጭ ብሏል። አሁን ቀጥታ እሷ ወዴት ነው የሄደችው? ወደ መዛንኛው ባል ሄደችና ማልቀስ ጀመረ። በጣም አለቀሰ። በጣም ምንድነው ያስለቀሳት? ያ ረቢ ያ አላህ አለች። በመጀመሪያ ባሌ እንዲህ አይነት ፈተና ገጥሞኝ ፈተንከኝ፣ አሁንም ያ ረቢ ፈተና መጣብኝ። በምን አይነት መልኩ ነው እንደው ይሄን ፈተና ማለፍ የምችለው አለችና ስቅስቅ ብላ አለቀሰች። አሁን ምን አደረገች? የመጀመሪያው መከራ ስለደረሰባት ቀጥታ ዳይሬክት ሄደችና ባሏ ጋር ሀቢቢ አለችው። አንድ ለማኝ ውጭ ላይ ርቦት እየጠየቀን ነው፣ እንስጠው እንዴ ብላ ለመነች። አላህ እኮ ነው የሰጠን ስጭ እንጂ አላት። መጣች። አንድ ታፋ ያንኑ እንጀራ ላይ አንድ ታፋ አድርጋ መጣችና አቀረበችለት። ከዛ በሩ ጋር ቀረብ ስታደርገው እሷ ያየችውን ነገር አይታ ስትመለስ እየሮጠ እያለቀሰ ስቅስቅ እያለች እቤት ስመጣ እያለቀሰ እሷ ወደ ቤት ስገባ ባልዮ ቤት ውስጥ ያለው ከቤት ወጣ ሲል ግጥምጥም ምን ነው ምን ነካሽ ምንድነው በቃ ብዙ ነገር አላት። አለቀሰች። ምን ነክቶሽ ነው ምናምን አይደለም እኮ አለች። ማንም ነክቶሽ ሳይሆን ያ ውጭ ላይ እንጀራ የለመነኝና የሰጠሁት እኮ በእንደዚሁ አይነት ፈተና እሱ ጋር አብሬ እየኖርኩኝ ለማኝ መጥቶ ደብድቦኝ ፈቶኝ፣ አሁን ግን እሱ ይሄው ለማኝ ሆኖ መጣ። ያንን አይቼ ነው ያለቀስኩት አለች። እሱም ብዙም አልቆየም፣ እሱን ቀጠለበት ለቅሶን። በጣም አለቀሰ። አንተሳ ምን ቸግሮ ነው ምን ነው የምታለቅሰው አለችው። እሷ አይ የዛን ጊዜ እኮ አብራችሁ ስትኖሩ ለማኝ ሁኜ መጥቼ የነበርኩት እኔ ነኝ አላትና ሁለቱም በለቅሶ ራሳቸውን ስተው ሱብሃንአላህ። የሚገርም ታሪክ ነው፣ በጣም የሚገርም ማለት ምንድነው የዚህ ታሪክ እነዚህ ልጆች ይሄንን ዳዋ በተግባር ሲሰሩ ያስታወስኩበት አንድ ሰው በሰፈረቁና እሱም ይሰፈራል ማለት ነው። አብሶ አሁን ስለ ኩራትም ያደረጉት አልኪብሩ በጥሩል ሐቂ ወገምጡ ናስ። ኩራት ብሎ ማለት ሰዎችን መናቅ፣ ሐቅን አለመቀበል ነው። አሁን ደግሞ ኩራት መቼም ታውቁታላችሁ። አራዳ ነኝ የሚለው ከተሜው ኩራት ከአካሄዱ ይጀምራል። አካሄዱ ዘንበል እያለ ሴቶቹም እግራቸውን ወደዛ
እንደ ሰካራም ቃጭቋ ያደረጉ ማስ እንትኑኔ ኢላ አኺሪ እናንተ ጨርሱት። ወንዱም ነው ሴቱ ብቻ ያደረገ ምናምን አይደል? ኩራት ማለት ይሄ ነው። ሐቅን ሲነገሩ የማይቀበል ማለት ነው። እና በኩራት የሞተ ሰው ኩራት ያለበት በቀልቡ ላይ ኩራት ያለበት የሞተ ሰው ጀነትን እንደማይገባ የአላህ መልእክተኛ ነግረውናል። እና መኩራት አያስፈልግም። እናንተ ስለ ኩራት መቼም ያን ያክል ብዙም